ሰመመን ምዕራፍ 1 የፍልስፍናው መምህር ዮናታን እጅጉ የተማሪዎቻቸውን ወረቀት በማረም ላይ ሳሉ አንድ በግዴለሽነት የተሰራ የጥናት ጽሑፍ ገጠማቸው። ጽሑፉ የአቤል ሙሉዬ መሆኑን ማመን ስላቃታቸው ከቢራቸው ድረስ አስጠሩት። አቤል፣ ይህ የጥናት ጽሑፍ ያንተ ነውን? አዎ የኔ ነው። ስትሰራው ተቻክሎ ነበር መሰለኝ። አቤል ስለተደናገጠ ዝም አለ። ቶሎ መልስ አልሰጣቸውም። ዮናታንም ድንጋጤውን ከገጽታው ላይ ስላነበቡ አነጋገራቸውን ለማቅለል ሞከሩ። ማለቴ ለዝግጅቱ የሰጣዋቸው ጊዜ አላነሳችሁም አላቸው። አሁን አቤልም መልስ አልሰጠም። የይድረስ ስራ መስራቱን ልቦ ያውቃል። ጊዜ አንሶት አልነበረም። እንዲያውም በተሰጠው ጊዜ አንድ ሳምንት ቀድሞ ነበር ያስረከበው። በመሰረቱ መምህሩ በሰጡት ጊዜ ገደብ ውስጥ የጥናት ጽሑፍ ተሰርቶ መቅረብ አለበት። ከዚያ በኋላ የመምህሩ ድርሻ እንደ ስራው ጥራትና ይዘት ውጤት መስጠት ነው። አስተዋዩ ዮናታን ግን በተበላሸው የአቤል ወረቀት ላይ ሳያመዛዝኑ እርምጃ መውሰድ አልፈለጉም። አይናቸው ወረቀት ላይ ተክለው በሐሳባቸው የአቤልን ለውጥ ለማጥናት ተገደዱ። በአዲስ አበባ ዩኒቨርሲቲ የፍልስፍና ትምህርት ክፍል የአመቱ ተማራቂዎች 7 ናቸው። ከሰባቱ መሃል አንዱ አቤል ሙሉዬ ነው። መምህር ከማናቸውም ይልቅ በአቤል ላይ ያላቸው እምነት ላቅ ያለ ነው። የሶስቱን አመት የዩኒቨርሲቲ ትምህርት እያጠናቀቀ የመጣው ከፍ ባለ ውጤት ነው። ከዚያም በላይ በክፍሉ ውስጥም ሆነ በውጪ በግል በሚያቀርበው ጥልቅ ያለ ዲያሎግ በዮናታን ልብ ውስጥ ትልቅ ቦታ ነበረው። የዮናታን ምኞት አቤል በከፍተኛ ማዕረግ ተመርቆ የበለጠ ከፍተኛ ትምህርት እንዲከታተል ነው። ታዲያ ይህንን የአፋፍ ላይ እንቅፋት ምን ይሆን ሲሉ ዮናታን ራሳቸውን ጠየቁ። ካቀረቡለት ወረቀት ቀና ብለው መነጽራቸውን በጣታቸው ሽቅብ ገፋ አደረጉና ለአቤል ድንገተኛ ጥያቄ አቀረቡለት። እድሜህ ስንት ነው? 21 ገና ወጣት ነህ አሉት። የደረሰበትን የትምህርት ደረጃ ከእድሜው ጋር በማነጻጸር በአንደኛና በመለስተኛ ሁለተኛ ደረጃ ትምህርት ቤት እያለው 3 ያህል ክፍሎችን በእጥፍ ነበር ያለፍኩት። ለዚህ ነው በጊዜ ዩኒቨርሲቲ የገባሁት አላቸው መገረማቸውን በማየት። ወላጆች በቅርብ ናቸው? ይህ ድንገተኛ ጥያቄ አቤልን ቢያስደነግጠው ከጥናት ጽሑፍ ጉዳይ ወጣ ያለ አርስት መሆኑን ወዶታል። ይሁንና በተዘዋዋሪም ቢሆን ለዚህ ጥያቄ መንስኤው የጥናት መበላሸት መሆኑን ሳይገምት አልቀረም። በቅርብ እንኳን የሉም፣ ጎንደር ክፍለ ሀገር ናቸው ሲል መለሰ። የኑሮ ደረጃቸው እንዴት ነው? መቼም ጎርሰው ያድራሉ፣ ቋሚ የገቢ ምንጭ ግን የላቸውም ካለ በኋላ ድንገት ግልፍ ብሎት ያው እንደ አብዛኛው ኢትዮጵያውያን ወላጅ የኔን እጅ ጠባቂዎች ናቸው ሲል አከለበት። ይህ ከጥያቄያቸው ውጪ ቢሆንም አንድ አቤል የተፈረደበት ጉዳይ መሆኑን ካነጋገሩ ለመረዳት ዮናታን ብዙ አልቆየም። ሆኖም የእርሳቸውን መንደራደር በአቤል ውስጥ በቅርቡ የደረሰ አደጋ ወይም አጋጣሚ እንዳለ ለመረዳት ነበር። በዚህም ረገድ ቀጥተኛ መልስ ባያገኙ ጥርጣሬያቸውን ለማስወገድ ችለዋል። ታዲያ ብለው ዮናታን በመናገር ያሰቡትን ሳይጨርሱ አጠገባቸው ያለውን ቴሌፎን አቃጨለ። የስልክ ጥሪው የማን መሆኑን በልባቸው ገመቱ። ሁሉም ሲቪሊንግ እያሉ አንዳች ነገር እንደሚጠብቁ ሁሉ ፊታቸው ላይ በጉጉት እየተነበበ የደወለላቸው ሚስታቸው ሞኒካ ነበረች። ንግግራቸው በጀርመንኛ ስለሆነ አቤል ከዮናታን አፍ ምንም ነገር ሊረዳ አልቻለም። ነገር ግን የዮናታን ሚስት ጀርመናዊት መሆኗን በዩኒቨርሲቲው አካባቢ ሲወራስ ይሰማ ስለነበር ዮናታን አሁን የሚነጋገሩት ከሷ ጋር መሆኑን ገመተ። ሰሞኑን በርሊን ውስጥ የሚገኘው የሞኒካ ወንድም በጠና ታሞ ከባድ የቀዶ ሕክምና እንደተደረገለት እየተጠባበቀ ነበር። ዮናታን ሚስታቸውን ይህንኑ ጉዳይ በቴሌፎኑ በመከታተል አብረው ሲጨነቁ ነው የከረሙት። የተጠቀሰው ዕለት ደርሶ 3 ሰዓት ያህል የፈጀ ቀዶ ሕክምና ተደረገለት በኋላ ወንድሟን በሰላማዊ ሁኔታ እንደሚገኝ ዘመዶቿ ነበር ከበርሊን ደውለው ለሞኒካ የነገሯት። ሞኒካ ወደ ዮናታን የደወለችው ይህንኑ ልታበስራቸው ነበር። ዮናታን ቴሌፎኑን ከዘጉ በኋላ በደስታ ስሜት ፊታቸው ፈካ። ከአቤል ጋር የጀመሩትን አርዕስት በዜናው ጣልቃ ገብነት ለማሳጠር ተገደዱ። እስቲ ለማንኛውም እንደገና ያው አሉት በሚያባብል ድምጽ።
አቤል በሽታ ራሱን ናጠ። ሐሳብ ውስጥ ገብተ ወይም ተቻኩላ ይሆናል እንጂ አንተ እንደዚህ አይነት ስራ እንደማትሰራ እተማመናለሁ እያሉ ለአቤል መልሰው ወረቀቱን ሰጡት። ወረቀቱን ሲቀበላቸው ፊቱ አንድ ስሜት አነበቡ። ስሜቱ የገባቸው ይመስላል። አይዞ የ3 ሳምንት ጊዜ ሰጥቻለሁ ረጋ ብለ ስራው አሉት። አቤል ሲወጣ ከአንድ እሱነቱ ውስጥ ሁለት ስሜቶች እየተሟገቱ ነበር። ስማ አቤል፣ አሁን ወረቀቱን መልሰ የተቀበልካቸው ምን ልጨምርበት ነው? የተቻለን ያህል ሰርተሃል። ይልቅ የማቀው ይሄን ያህል ነው በቃ በልና መልስላቸው፣ ያሻቸውን ውጤት ይስጡ ይላል አንዱ ስሜቱ። ይሄንን ማመንታትን ትተ እንደገና በደንብ አጥርተህ ለመስራት ሞክር። ተፍጨርጭረህ የመጨረሻ አመትን መሆን አትርሳ። ወላጆች በተስፋ ያንተኑ እጅ ጠባቂያች መሆናቸው አትርሳ። የሚወዱን መምህርም አታስቀይማቸው ይላል ሌላው ስሜቱ። የወላጆቹንም ችግር ሆነ የመምህር ፍቅር ከችሎታው ከአቅም በላይ ሊያደርግህ አይችልም። የምትችለውን ይሄን ያህል ነው በቃ። እስቲ ለማንኛውም እንደገና አያው። እንዲህ ያለ ስሜቶቹ እየተሟገቱ ከመኝታ ክፍሉ ደረሰ። ሶስቱም የመኝታ ክፍል ጓደኞቹ እዚያው ውስጥ ነበሩ። አቤል ምንም ሳይነግራቸው በቀጥታ ወደ አልጋው ሄዶ በአንድ ጎኑ አረፍ አለ። ከቅርብ ጊዜ ወዲህ አቤል ጓደኞቹ ወሬ ማካፈል ቀርቶ አብሮት መሆናቸውም እያስጠላው ነበር። ብቸኝነት እያጠቃው ስለመጣ ብቸኛ ክፍል ውስጥ ቢሆን ምንኛ በወደደ። ከራሱ ጋር በመጠላቱ የፈጠረው ጥላቻ እንጂ ከአንዳቸው ጋር ግጭት አልነበረውም። እስክንድር ማንደፍሮ አቤልን ተደራራቢ አልጋ የሚያጋራው የመኝታ ክፍል ጓደኛው ነው። በዩኒቨርሲቲ ውስጥ 3 አመት አብረው ቆይተዋል። ከመኝታ ክፍል ጓደኝነታቸውም ሌላ ሁለቱም የፍልስፍና ተማሪዎች ናቸው። እስክንድር ከአቤል በእድሜ ላቅ ያለ ሲሆን በአቤል የትምህርት ጉብዝና ላይ ጤናማ የሆነ ቅናት አለው። ሌሎቹ ሁለት የመኝታ ቤት ክፍል ጓደኞቹ ሳምሶንና አስራት ጣሰው ናቸው። ሁለቱም በግቢ ውስጥ የሚታወቁት በቅጽል ስማቸው ነው። ሳምሶን ከስሙ ጋር ጉልቤው የሚል ቅጥያ ስም ወጣለት። ማንኛውም ተማሪ ሲጠራው ሳምሶን ጉልቤው እያለ ነው። አስራትም ደግሞ የሚታወቀው ድብርት በሚል ቅጽል ስም ነው። በተማሪው ዘንድ ትክክለኛ ስሙ ጭራሽ ተረስቷል ማለት ይቻላል። ሳምሶን ጉልቤው እና አቤል መኝታ ክፍል የመጣው በዚህ አመት ነው። ከእስክንድር ጋር አንድ ሰፈር ልጆች ስለሆኑ እንደ የፍልስፍና ተማሪ ፈተና ወድቆ ከወጣ በኋላ ከክፍላቸው ውስጥ ትርፍ መኝታ መሆኑን አይቶ ነው የመጣው። የሁለተኛ አመት የምጣኔ ሀብት ተማሪ ነው። በአንደኛ አመት ትምህርቱ ባገኘው ዝቅተኛ ውጤት ማስጠንቀቂያ ውስጥ ቢገባም ስፖርቱን አላቋረጠም። ስፖርትና ምግብ በጣም ይወዳል። የዛኑ ያህል ደግሞ ሰውነቱ ስላዳበረ አፍላነቱ ይፈታተነዋል። ለዚህ ነው ጉልቤው የሚል ቅጥያ ይወጣለት። በዚህ ዓለም ላይ ማንም ሰው የሚያሸንፈው አይመስለውም። እንኳን እርሱን ቀርቶ ጓደኞቹን የሚደፍር ከመጣ ግን ማን ነው እርሱ? እናቱን ብሎ ማፍጠጥ ነው። ጥርሱን ነው ማወልቀው። ሴትም ከሆነች ጥርሷን ነው ማወልቀው። የጡንቻ መፈክሮቹ ናቸው። ሁሉ ሰው እንዳንቀጠቀጠ ነው። አንድ ጊዜ ብቻ የግቢውን ወጣት ተደፍሯል። ሳምሶን የምግብ አዳራሽ ሰልፍ አይወድም። ሁሌ ጥሶ ነው የሚገባው። አንድ ቀን እንደለመደው ሰልፍ ጥሶ ሲገባ ከፊት የነበረው በእድሜው በሰል ያለ ወጣት በአድራጎቱ በሽቶ ጭንቅላት እያለህ ለምን በጡንቻ ታስባለህ? በጡንቻ የሚያስብ አህያ ብቻ ነው አለ። ሳምሶን ጉልቤው ይህንን ሰው ቃላቱን እስከመቼም አይረሳውም። ካልተደባደብኩ ብሎ ለጊዜው ቢጋበዝም ከዚያ በኋላ ባላቸው ግንኙነት ለራሱም ከማይገባው ስሜት መውጣቱን ያከብረው ነበር። አስራት ፍጹም ዝምተኛ ነው። ብሶትም አለበት። እዚያው ለዚያው ይልጎመጎማል እንጂ በወልጉ አይናገርም። ጣም የሌለው ዝምታው ያስጠላል። ማህበራዊ ኑሮ ውስጥ ያለ አይመስልም። ድብርት የሚል ቅጽል ያወጡለትም ለዚህ ነው። ከሳምሶን ጋር ተደራራቢ አልጋ ቢጋሩ ቅሮ አይሰማም። ሳምሶን ንጋት ላይ የተነሳ የሚሰራው ስፖርት ድምጽ ስለሚፈጥር ድብርትን ያናደዋል። አልጋው ላይ የሚያደርገው መወራጨት ያበሽቀዋል። ከሁሉም በላይ ድብርትን የሚያናድደው ደግሞ የሳምሶን ፈስ ነው። በየጊዜው ቁልቁል ሲያቦንበት አፍንጫውን ይዞ ከመነፋነፍ ሌላ ምርጫ አልነበረውም። አስራት ድብርት ሌላ በጣም የሚጠላው ነገር ቢኖር መኝታውን ማንጠፍ ነው። እንዲሁ እንዲድበሰበስ በየትምህርት ወራቱን ይጨርሳታል። እንግዲህ አንሶላውን አናጥፎ
በቅጡ አያነጥፍም። ካልሲውን ማጠብም አይወድም። ከነስከንድር የሚጠላው በዚህ ነው። ትምህርትም ከሌሎች ጋር ማጥናት ወይም መወያየት አይሆንለትም። አድፍጦ ከርሞ ፈተና ላይ መሟሟት ነው የሱ ችሎታ። ጓደኞቹ ዝቅ አድርገው የሚገምቱት ዕውቀቱና ፈተና ላይ የሚያመጣው ከፍ ያለ ውጤትም ያለመጣጣም ብዙዎቹን ያስገርማቸዋል። አቤል ከዮናታን ቢሮ ከተመለሰ በኋላ ላንዳቸውም ነገሩን ሲያነሳ ቢቆይም የገጽታውን መለወጥ በማየት እስክንድር መወትወቱ አልቀረም። ምን ነው ሀገር ሰላም አይደል እንዴ? ምን እባክህ እነ ዮናታን ረበሹኝ አለ አቤል ስሜቱን አስከፍቶ። ኦ አባታችን ምን አድርግ አሉኝ? ፍቅሩን ለመግለጽ የሚጠቀምበት ያነጋገር ስልት ነበር። ሰሞኑን የሰጣቸውን የጥናት ጽሑፍ እንደገና እንድሰራው አዘዙኝ። ምን ታረጋዋለህ? መበርታት ነው። አይዞ 6 ወር እኮ ነች የቀረችን። በሱ ቤት 6 ወሩን የ6 ሰዓት ያህል አቅልሎ መናገሩ ነበር። ለአቤል ግን 6 ወሩ 6 ዓመት ሆኖ ነበር የተሰማው። ምዕራፍ 1 አልቋል። ሰብስክራይብ፣ ላይክ እና ሼር በማድረግ ሰፖርት አድርጉን። Thank you guys for watching.